ሰላም ሰላም ኪንግስ ፋሚሊ እንዴት ናችሁ? እንደምን ከረማችሁ? ያው በባለፈው ሁለት ተከታታይ ቪዲዮአችን ላይ ሚሙን አፕ ላይ እንዴት አድርገን ሬጂስተር እንደምናደርግ እንዴት አድርገን ታስኮችን እንደምንሰራና ኮይኖችን እንደምንሰበስብ አሳይቻችሁ ነበረ። በዛሬ ቪዲዮአችን ላይ ደግሞ በጣም ደስ የሚል ፓርት ነው። የሰበሰብናቸውን ኮይኖች እንዴት አድርገን ነው ዊዝድሮ የምናደርገው የሚለውን አሳያችኋለሁ። እኔ የሰበሰብኳቸው የተወሰኑ ኮይኖች አሉ። እነሱን ኮይኖች ዊዝድሮ እያደረኩኝ እንዴት አድርገን ገንዘባችንን ወደ ባንካችን እንደምናስተላልፍ አሳያችኋለሁ ማለት ነው። ስልኬን እየከፈትኩ ነው ማሳያችሁ። እንግዲህ ይሄውላችሁ በመጀመሪያ ሚሙን አፕ ላይ ስንገባ እነዚህን ሁለት ፓርቶች እናገኛቸዋለን። እነዚህ ሁለት ፓርቶች ላይ ካያችሁ ሪቻርጅ እና ኤክስቼንጅ የሚል አለ። ስለዚህ እኛ ዊዝድሮ የምናደርገው ገንዘብ የቱ ጋር ነው ያለው? እዚህ ኤክስቼንጅ የሚለው ውስጥ ነው ዊዝድሮ የምናደርገው። ሪቻርጅ የሚለውን ወደዛ ከሰዎች ጋር ኤክስቼንጅ እያደረግን እየተቀያየርን ከሰዎች ጋር ወደ ኤክስቼንጅ እናስገባዋለን። ይሄ ሪቻርጅ ለምን ነው የሚጠቅመን? የመጀመሪያው ራሱን ወደ ፖይንት ይቀየራል። 30%ን ቆርጦ ነው ወደ ኤክስቼንጅ ወደሚለው የሚያስገባልን። ለምሳሌ እኔ ለእናንተ 100,000 ኮይን ብልክላችሁ 70,000 ነው ማለት ነው ወደ ኤክስቼንጅ የሚገባላችሁ። 30%ን ፕላትፎርሙ ራሱ ነው የሚቆርጠው። ስለዚህ እኛ ዊዝድሮ የምናደርገው የትኛውን ነው? ይሄ ኤክስቼንጅ የሚለው ውስጥ ያለውን ነው ዊዝድሮ የምናደርገው። ስለዚህ አሁን ኤክስቼንጅ የሚለውን ስትነኩት ካያችሁ ወደዚህ ፓርቲ ያመጣችኋል። ወደዚህኛው ሲያመጣችሁ ይኸውላችሁ እዚህ ጋር ሪቻርጅ የሚል አለ፣ ኤክስቼንጅ የሚል አለ። አሁን ኤክስቼንጅ የሚለውን ስንነካ ካያችሁ ሪቻርጅ የሚለውን ስትነኩት ዲስካውንት ምናምን ያለ ኮይን ትገዙ ነው የሚላችሁ። ግን እዚህኛው ጋር ኤክስቼንጅ የሚለውን ስትነኩት ሁለት ነገሮች ይመጡላችኋል። ኤክስቼንጅ እና ዊዝድሮዋል የሚል ይመጣላችኋል። ለምሳሌ ኤክስቼንጅ የሚለውን ከተጫናችሁ ተሳስታችሁ 30,000 ኮይኑን ወደ 27,000 ኮይን ይቀይራላችሁና ያኛው ሪቻርጅ የሚለው ውስጥ ነው የሚያስገባላችሁ ማለት ነው። ሌቭላችሁን ይጨምርላችኋል። ስለዚህ እኛውን የምንፈልገው ዊዝድሮ ስለሆነ ዊዝድሮ የሚለውን እንነካዋለን። ከዛ በኋላ እዚህ ጋር ካያችሁ ዊዝድሮዋል ውስጥ ዊዝድሮዋል ሜትድ የሚል አለ። ዊዝድሮዋል ሜትድ የሚለውን ስትነኩት ቴሌብር፣ አቢሲኒያ ባንክ፣ ሲቢኢ ምናምን ይመጣላችኋል። እኔ የምመክራችሁ ከሁሉም በባይናንስ አካውንት ዊዝድሮ ብታረጉት ነው። ምክንያቱም እነ ቴሌብር እና እነ ሲቢኢን ካርድ አይጠቀሙም። ብዙ ጊዜ ዊዝድሮ ማድረግ ይቻላል፣ ግን ፔይ አውት ካርድ ያስፈልጋል። ስለዚህ ያኛው እኛ ጋር ስለሌለ ምን እናደርጋለን? እኛ ባይናንስን ባይንድ እናደርገዋለን ማለት ነው። ባይናንስን ባይንድ ስናደርግ ደግሞ ይሄው እዚህ ጋር ምን እናደርጋለን? ባይናንስ የሚለውን እንመርጣለን። ከዛ በኋላ እንሄድና ባይናንስ አካውንታችን ላይ ፒቱፒ ላይ ምንድነው ባይናንስ አካውንታችን ላይ ዲፖዚት የሚለውን ተጭነን ኮፒ እናደርገውና እዚህ ጋር መተን ፔስት እናደርጋለን ማለት ነው። ከዛ ባይንድ አደረግን ማለት ነው። ስለዚህ ይሄኛውን ባይንድ አደረግን። እዚህ ጋር ዊዝድሮዋል አማውንት የሚለው ጋር ደግሞ $20 ነው ያለው። ካያችሁ አካውንቴ ውስጥ $20 ብዬ እጽፋለሁ። ከ$10 በላይ ነው ዊዝድሮ ማድረግ የሚቻለው። ከዛ በኋላ $20ን ዊዝድሮ አደረኩት። ምን አለኝ? ይሄው በቃ አሁን ምን አለ? ዊዝድሮዋል ፕሮሰስ ተጀምሯል አለኝ። ከዛ ካያችሁ ይሄው ተመልሳችሁ ስታዩት ኤክስቼንጅ የሚለው ውስጥ 200,005 ኮይን ቢን ነበረኝ። አሁን 5 ቢን ቀረኝ ማለት ነው። 200,000 ዊዝድሮ አድርጌዋለሁ። ስለዚህ ከዛ ወዴት ነው የሚመጣላችሁ? እዚህ ቻት የሚለው ውስጥ ነው የሚመጣላችሁ። ቻት የሚለው ውስጥ ቴክስት ይላክላችኋል ፕሮሰሱ እንደተጀመረላችሁ ማለት ነው። ከዛ ከ24 ሰዓት በኋላ ነው ገንዘቡ ወደ እናንተ አካውንት የሚገባው። ቴክስት ይደርሳችኋል። ግን ቴክስቷን ስናያት አሁን እዚህ ጋር ይሄው ቴክስት ውስጥ ዲቴል የሚለው ውስጥ ገባው። ዊዝድሮዋል ሰክሰስፉል ያለኝ ማለት ነው። ይሄው $20 ወደ $18.7 ወደ ባይናንስ አካውንት ይገብቷል ማለት ነው። ዘን ወደ ባይናንስ አካውንት ደግሞ ሲገባላችሁ ይቆርጥባችኋል። ምን ያህል ነው የሚቆርጥላችሁ? ከ$20 ላይ $1.24 ይቆርጥባችኋል ባይናንስ። እንትን ግን ቴሌብር እና ንግድ ባንክ ከሆነ 0.4% ነው የሚቆርጥባችሁ። ይሄን ያህልም ብዙ አይቆርጥባችሁም ማለት ነው። ስለዚህ ገንዘባችንን ወደ ባንካችን አስተላለፍን ማለት ነው ባጭሩ። እሺ ጋይስ እንግዲህ ዊዝድሮ አድርጌ ያሳይቻችኋለሁ። ወደ ባይናንስ አካውንቴም ገንዘቤ ገብቶልኛል። እንግዲህ ይሄኛው አፕ እንደሚሰራ ለእናንተ ለማሳየትና ለማረጋገጥ እንጂ እኔ ሌቭሌን ባሳደግ ደስ ይለኝ ነበር በቢኑ። ግን እናንተ እንድታዩትና እንድታምኑ ገንዘቡን ዊዝድሮ አድርጌ ወደ ባይናንስ አካውንቴ አስተላልፌያለሁ። ቀጣይ ላይ ደግሞ አስፈላጊ ከሆነ ከባይናንስስ እንዴት ነው ወደ ንግድ ባንካችን ወደ ቴሌብራችን የምናስተላልፈው? አንደኛ አድቫንቴጅ ለምን መሰላችሁ? ባይናንስ ላይ $1 ሲሸጡ ወደ 188.7 ብር ነው $1። በቴሌብር ሲያስተላልፍላችሁ ደግሞ በ166 ብር ነው የሚያስተላልፍላችሁ። ስለዚህ ትልቅ ልዩነት አለው ማለት ነው። የ188 እና የ66 ብር መካከል ትልቅ ልዩነት አለው። ስለዚህ ብሩ ይጨምርልናል በባይናንስ በኩል ስናስተላልፍ። ለዛ ነው አንደኛ ባይናንስ ላይ እንዴት ነው የምታደርጉት? ትሸጡትና ወደ አካውንታችሁ ወዲያው በሰከንድ ነው የሚልኩላችሁ። እዛ ባይናንስ ላይ ያሉ ለነሱ ሽጣችሁ ገንዘባችሁን በቴሌብር ትቀበላላችሁ ማለት ነው። ስለዚህ ዋና ዓላማው እኔ እንዴት አድርጎ ገንዘብ
ገንዘብ እንደሚሰራበትና እንድታረጋግጡት ነው። ገንዘብ ማውጣት እንደሚቻል እንድታረጋግጡት ነው። ሌሎች ቀጣይ ላይ ደግሞ እንዴት አድርገን ተጨማሪ ላይቭ ላይ መቀመጥ ሳንችል ሰዎችን እያስተማርን እንዴት ገንዘብ ማግኘት እንችላለን፣ ፕሮሞሽኖችን እየሰራን እንዴት ገንዘብ ማግኘት እንችላለን የሚለውን ቀጣይ ቪዲዮ ሰራላችኋለሁ። ሁላችሁም ተባብራችሁ ገንዘብን በቀላሉ የምታገኙባቸው ተጨማሪ ሀስል ነው ይሄኛው እንጂ ስራችሁን ትታችሁ ሙሉ ለሙሉ እንድትሰሩት አይደለም። ግን ከስራችሁ ጎን ለጎን መስሪያ ቤታችሁ ቁጭ ብላችሁ ስልካችሁን አስቀምጣችሁ ላይቭ እየገባችሁ ኮይን እየሰበሰባችሁ የምትሰሩበት ነው እንጂ ሙሉ ታይማችሁን ለዚህ ስራ ሰጥታችሁ እንድትሰሩት አልፈልግም። ሜቢ ከስራችሁ ጎን ለጎን ካሜራ ቁጭ አድርጋችሁ ፊት ለፊታችሁ ስራችሁን እየሰራችሁ ግን ፊታችሁን እያሳያችሁ ብቻ ገንዘብ የምትሰሩበትን መንገድ ነው እየነገርኳችሁ ያለሁት። የዛሬ ቪዲዮአችን ይህን ይመስል ነበረ። ቁም ነገር የምትፈልጉ ኦንላይን ገንዘብ እንዴት መስራት እንደምንችል፣ እንዴት አድርገን መንቀሳቀስ እንደምንችል መረጃዎችን ማግኘት የምትፈልጉ ከሆነ ይሄ ትክክለኛ የምንማማርበት ቻናላችን ነው። ቻናሉን እስካሁን ሰብስክራይብ አድርጉ ብዬ አልጠየኳችሁ። እንደሚጠቅማችሁ አውቃችሁ ሰብስክራይብ እንደምታደርጉ ስለማውቅ ነው። እስከ ቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።